አላለም። ነጋዴውን፣ የመንግስት ሰራተኛውን፣ ወዛደሩን፣ ሴቱን፣ ወንዱን አላለም። ወዕተሲሙ ቢሐብሊላሂ ጀሚዓ አማኝ ነኝ ያለ ሁሉ ተሕተ ሰቅፊ ላኢላሃ ኢለላህ ከላኢላሃ ኢለላህ ጣራ ስር መታቀፍ አለበት፣ መካበብ አለበት ይላል። ወላ ተፈረቁ ባረዳድ አለመግባባቶች ሊፈጠሩ ይችላሉ። ሰዎች ነንና እንደ መልካችን አእምሯችንም ይለያያል። ነገር ግን መለያየት፣ መገባባት፣ መጠላላት፣ መመቀኛኘት፣ አንዱ አንዱን አስወጋጅ፣ አንዱ አንዱን ገፊ ግን መቼም አልተፈቀደም። እክትላፍ አለመግባባቱ እያለ ተላኢላሃ ኢለላህ ክልሎች እስካልወጣን ድረስ በሚያግባባን ዋና ነጥባችን ተግባብተን አንድ ሆነን መቀጠል ግድ ይለናል። وحذرنا من التنازع وجعل التنازع سبب الفشل وذهب القوة وقال ولا تنازعوا فتفشلوا وتذهب ريحكم واتقوا الله واصبروا عند الله مع الصابرين. الله ጌታችን سبحانه وتعالى ምን ይላል? አላህና መልእክተኛውን መቼም ቢሆን ታዘዙ፣ አትጨቃጨቁ። መጨቃጨቅ ከዓላማችሁ ወደ ኋላ ያስቀራችኋል፣ ይጎትታችኋል፣ ዓላማ ቢሶች ያደርጋችኋል። ብዙ አቅዳችሁ ትንሽ እንኳን ብቻ እንዳትራመዱ ያደርጋል። ፈተፍሸሉ ውጤት አልባዎች ትሆናላችሁ። ወተዝሀበ ሪሑኩም ቁወቱኩም ወሀይበቱኩም ክብራችሁ ይወገዳል። የአላህ ጠላቶች ያከብራችሁ የነበረውን በመካከላችሁ መጨቃጨቅ፣ አለመግባባት ከተፈጠረ ሙሉ ክብራችሁ ይነሳል ከእናንተ ጋር ነው አላህ ሱብሓነሁ ወተዓላ። ኃይላችሁ ይወገዳል። ዓለም ይቀራመታችኋል፣ የቅርጫ ስጋ ያደርጋችኋል። ኡመቱን ላ ተንተዚሙ ወላ ትወሒዱ ሰፈሃ ወላ ተጅመዑ ከሊመተሃ ፈሂየ ፋሽለቱን አይነማ ካነት መህማ ከሱረት መህማ በለገት ሚነል ዐደድ። ስርዓት አልባ የሆነች ህዝብ፣ በኪታብና በሱና ታቅፋ የማትሄድ ህዝብ ማንኛውም ብትሆን በማንም ዘመን በየትም ሀገር ይሁን የፈለገ ቁጥራቸው ቢጨምር የፈለገ አቅም አለን ቢሉ ስኬት አልባ ኡመቶች ናቸው። ከማ ይቃል ባጢሉን ፊ ኒዛም አክተሩ ተእሲረን ወአቅዋ